ሰላም እንዴት ናችሁ? የተወዳችሁና የተከበራችሁ የኤሚቲዩብ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። እንደተለመደው በሌላ ቪዲዮ ከች ብያለሁ። ብሩኬና ሃይሚ ዛሬ የሚገርም ቪዲዮ ሰርተዋል። እውነት ለመናገር ሃይሚ የሚገርም ማለት ነው ፕራንክ ተሰርታለች ማለት ነው። እንዲህ ያለ ፕራንክ በቃ በጓደኛቸው ፕራንክ ተሰርተዋል ማለት ነው። እና የጭፈራ አይነት ያሳየችን ቀን ነው ዛሬ ሃይሚና በጣም አስገርሞኛል። ብሩኬ ይኸው ነፍስ አይማር መቼ ምንም አንልም። እውነት እንደዚህ ደስተኛ ስትሆኑ አብራችሁ ስትሆኑ በጣም ደስ ይለናል። ብዙ ኦዲየንሶቻችሁ በዚህ ሰዓት ላይ በጣም ደስተኛ ናቸውና የነበሩት በጣም የሚያስጠሉት ጊዜ አልፈው በዚህ ሁኔታ አብራችሁ መሆናችሁ በጣም ደስ ይላል እና ጥሩ ጊዜ እያሳለፋችሁ ነው ያላችሁት። እኛም በጣም ደስተኛ ነን። ታምሽታችኋል ብለን እናስባለን። ቤተሰቦቼ ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እንዲሁም ላይክ በማድረግ እንድትጀምሩ ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ እንድትጽፉልኝ ጠይቃችኋለሁ። ዛሬ ብሩኬ ለሃይሚ ስጦታ ሰጥቷታል። እንደውም በጣም በሚገርም ሁኔታ ሁላችሁም ስትጠይቁ እንደነበረ ለፍፄ ቻናል ይገባል ስትሉ ነበር። ትላንትና ቻናል ከፍተው ሰጥተውታል። በ24 ሰዓት አካባቢ መሰለኝ ከ10,000 በላይ ኦልሞስት ወደ 11,000 ሰብስክራይበር ደርሷል ማለት ነው። በጣም እነሱም አመስግነዋል። በጣም ክብር ይገባቸዋል። ምክንያቱም ቤተሰብ ስለሆነ ሊበረታታ ይገባላል። እናንተ ደግሞ ቤተሰብን በጣም እንደምታበረታቱ የታወቀ ስለሆነ ማለት ነው እና እነሱም በዚህ ዙሪያ ላይ አመስግነዋል። ብሩኬ ዛሬ የሚገርም ስጦታ ሃይሚ የምትወደውን ስጦታ ሰጥቷታል። ምን ሽቶ ሰጥቷታል ማለት ነው። ዛሬ በጣም በቃ አበባና ሽቶ ሰጥቷት በዛ በተቃራኒው ደግሞ በእብድ ማለት ነው ፕራንክ አርጓታል እና ዛሬ የጭፈራ አይነት ነው ያየነው፣ የስፖርት አይነት ነው ያየነው እና እስቲ ቪዲዮን እያየን አንዳንድ ነገር እንበል። እኔ ቆንጆ ላንቺ ነው። እሺ አመሰግናለሁ። ዛሬ አበባ ሽቶ እኔ እንጃ ውለታው በዛብሽ። ወይኔ ነሽ ጸጉር ሃይሚዬ በኢየሱስ ዳኒ ምን ሆነ ነው? ጓደኛቸው ነው እንግዲህ ዳኒ ማለት ጓደኛቸው ነው እና ከቡርኬ ጋር ተነጋግረው ነው እንግዲህ ሃይሚ ፕራንክ የሚያደርጓት። ቡርኬ ሃይሚ የምታደርገዋን ብቻ ይሁ በእናታችሁ በጣም ማለት ነው ከመብራት የተነሳ ነብይ ዳኒ ምን ሆነክ ነው? ሳታገኝሽ እየበረርኩ መጣሁኛ። ደስ አልሽኝ። ነስኪል ቀፍሽ ዳኒ በኢየሱስ ስም ደህና ነህ? ግን ምንድን ነው የለበስከው? ምን ሆነ ነው? እንኪ ለይቶለት ምን ሆነ ነው አሁን? የእውነት ቢሆን አሁን ምን ሆነ ነው ተብሎ ይሄ ሰውዬ ምን ሆኜ ነው ሊል ይችላል። አሁን እብድ ማለት ነው። ምን ሆነ ነው? ምን አይነት ጥያቄ ነው? ያስጠልታችሁ። ኧረ ዳኒ፣ ኧረ እኔ አልጠላሁም፣ ግን እንዴት እንደዚህ ነው? ዳኒ ምን ሆነክ ነው? ወይኔ ብሩኬ ብሩኬ ምን ነገር ነው? ሰው ለማርያምን መጣለ አይ ለምንድን ነው እንደዚህ ለበስከው? እሺ እኔን ዱላ ተው። ከመቼ ወዲህ ነው እንደዚህ ሆንከው? ወይኔ ዘራሁላችሁ። እንዴት በጣም ነው የሚተውነው ልጁ። በጣም ጎበዝ ነው እውነት። በጣም ተውኖታል። የመጨረሻ ማለት ነው። የሚገርም ልጅ ነው ዳኒ። ምን ሆነህ ነው? ኧረ ዳኒ ቪዲዮ እየቀረጽን ነው። ሰው እንዳያይ በእናትህ እንደዚህ ሆነ ሰው እንዳያይ አልፈልግም። ጭራሽ ማለት ጭራሽ ተጣጥቦ ማለት ነው። ተጣጥቦ ቪዲዮ ውስጥ ለመግባት ማለት ነው። እሱ ቪዲዮ እንዴትም አድርጎ ሃይሚ እንዳጠረጥር አድርጎ ነው የሰራው። የምር በቃ እንዴት ተጠረጥረዋለች? ምክንያቱም የሚያደርጋቸው ነገሮች በሙሉ ማለት ነው እንደዚህ ያሉ ሰዎች የሚያደርጉትን ነገር ነው የሚያደርገው። እኔ ምቀረጻለሁ። ኢየሱስ እሺ ችግር የለውም ግን እሺ ልብስ ልትቀይር ያምሃል እንዴ? የኔ ለበስ በእናትህ እንዴ ነው የምፈልገው። እኔ ምን አውቃለሁ? እኔ አንቺ ጋር አይደለም አይ ለሽ መነጽሩ ደግሞ አንዱ ነው የሚሰራው። እንግዲህ አንዱ አይሰራም፣ አንዱ መስታወቱ የለውም እና ኢየሱስ ዳኒ አውራች እሺ በይ ተቀበል። ይለበሽው አለሽ አይዞ እንዱለ ይችላል። እሺ መጠርጠር ትችል ነበረ። እሺ በይ የሚለውን ደጋግሞ ሲነግራት ሃይሚ መጠርጠር ነበረባት። እንዴ ለምን ነው እንደዚህ የሚለኝ ብላ መጠርጠር ነበረባት እንጂ ልበሽና በቃ ፍቺ። ኧረ ዳኒ በእግዚአብሔር ሃይሚ ነይ ይመታናል። እኔ እዚህ ጋር ለምን ነይ እንደዚህ በይ እንደዚህ። ኧረ ዳኒ በእግዚአብሔር ዳኒ አትቀልድ። ቆርጬ ነው የምትልሽ።
እንግዲህ እስክስታ በቃ ትጠላላችሁ ቤተሰቦች። እውነት እሺ በይ ሃይሚ፣ እሺ በይ በእናትሽ። እሺ በቃ ይሁን። እሺ በጨፍሪ ሃይሚ እሺ ዳኒ ትጨፍራለች፣ ትጨፍራለች። እሺ አባ እሺ፣ እሺ ጨፍሪ። ይሁን በጣም ለምን እንደዚህ የሆነ ሰው እንዲህ አልፈልግም። እኔ ዳኒ ልብስ ልበስ። ኧረ ሰው እንደዚህ ላይ አላስጠላንም። እኔ አልወጣኝም፣ ግን እንዴት እንደዚህ ትሆናለህ? በእናትህ ሄሚ ሚሊሽን አድርጊ በቃ እኮ። እሺ አደርጋለሁ። ዳና በእናትህ እኔ ቶ በቃ እሺ፣ ቶ እንደፈለኩ ቶ በቃ እሺ፣ እሺ በቃ በእናትህ አትዘን፣ በእናትህ አዎ፣ በጣም ይመችህ። እውነት በጣም አንበሳ። ዋው ዋው፣ በጣም በእውነት አስለቀሰኝ። እውነት ዳኒ ምን ሆነህ ነው? ሻኒንግ እንደማደርገው እሱም አለ እኮ። ወይኔ ሃይሚ ጨፍሪ ቶሎ። ዘፈን ዝፈን ተብሏል እንግዲህ ቡርኬ ማለት ነው። ዛሬ በጣም ወይኔ ጉሩኬ ምን እኔ አልችልም ዳኒ፣ እኔ አልችልም። ወይኔ ብሩኬ በቃ ዘፈን አለ ካለ ላምጣሽ። እኔ ዘፈን ነገር እኔ ላምጣ። በጣም ኧረ በጣም ላምጣ። እሺ እሺ። ወይኔ ዳኒ ምን ሆነህ ነው? እኔ ይኸው ቢማታ የለውበትም። እሺ እኔ ጋር እንዳትመጪ። ወይኔ በጣም ተይው። እዚህ ጋር ምን ኖርማል ሰው ነው? እሺ ወይኔ ኧረ ዳኒ ኖርማል ሰው ነው እንዴ ሲል እሱ ሳሩ ምናምን ነገር አቡ ልጁ በጣም እውነት ዳኒ በጣም ኧረ ዳኒ እሺ 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 ጨፍር። ቻይና አበባ ነሽ የኔ አበባ አበባ አንቺ ልጅ ጨፍሪ። እኔ ብማታ ነው አንቺ በጣም ያገባኝ እኮ አንተ ስትጨፍር ተመችተኸኝ ነው ዳኒ። ኧረ ዳኒ ተው በእናትህ። ሚስማር አለው እሺ፣ እንዲያውቃ ሚስማር መጥፎ ቦታ ላይ ሚስማር አለው እንዲያውቃ። እሺ ከዚህ በላይ እንዴት ይተውናል? ይሄ በእውነት በጣም ነው የተወነው። የምር ማለት ነው። በጣም ሃይሚ በእናትሽ እኔ አያገባኝም። እኔ አያገባኝም። ጨፍሪ የምጨፍሪ ከሆነ እሺ እኔ እኮ ይዞ ነው ጨፍሪ፣ በስራ ጨፍሪ። እኔ ለቄሽ ነው የምሮጠው። እኔ አመልጠዋለሁ። ረፊ በዚህ ሰዓት እንኳን መጠርጠር ነበረባት ሃይሚ ማለት ነው። እኔ አመልጠዋለሁ ምናምን ሲል መጠርጠር ነበረባት ማለት ነው። ሲመጣ ሃይሚ ጓ ስትመጣ አንድ ላይ ሲመጡ እስቲ ዳኒ እሱ የሆነ ነገር ሲል እሱ ቅይስ ይላል። ድራማው ሃይሚ መባነን አልቻለችም እንጂ በቃ እሺ ምን ላድርግሽ? ምን ላድርግ? እሺ እኔ ምን ልስራልሽ? ብድግ በይ ምንድን ነው የምታየኝ? ቁጭ ብድግ ስንት እንስራሽ? ይደክማል እኮ ዳኒ። ስንት እንስራሽ? ደስ ነው የሚል እኔ ምን ደስ እሺ ደግሞ ሌላ መልሽ። ሌላ ምን ብሩክ ተኛ ተኛ። ዋው 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 በጣም ገራሚ ነው የምር። እሺ አሁን እሱ ልስራ ስፖርት የሰራ ሰው ያስታውቃል። እንግዲህ ብሩኬ ስፖርት በጣም ስለሚሰራ ለሱ ቅልል ብሎታል። ዳኒ አፈንድዶ ነው የሰራውና እንዲያፈንድደ ስራ ነበር ያለው እሱ ላይ። እሺ እንዴት ነው የምሆነው? ልቀመጥ ነው ወይኔ አይኒካተ ሰብሬ ወይኔ ብሩኬ እሺ ፍራንክ አደርጋለሁ ብሎ ሚሊሽን አድርጊ ነው ያገባኝም። እሺ ሚሊሽን አድርጊ ነኝ ይላላት። እሱ ደግሞ ማለት ነው እሱ ላይ ሆኖ ስፖርት ሊሰራ ማለት ነው። እሺ ቁጭ ችግር የለውም ቁጭ ሽቶ ተመልሰው እንግዲህ ብሩኬ ልጁን ሊያመጣ ነው። ፕሮግራም ብዙ ብር ነው ያወጣሁበት።
አባቴ በቃ ነይ እንደማረግ ታውቃለህ። በጣም እያስሮጣለሁ ብለህ ከዛ ኧረ አንበሳ ልጅ እውነት ዳኒ በጣም ጎበዝ። የምን እንሰጣታለሽ? ቤተሰቦች እስካሁን ፕራንክ ነበር። ሃይሚ በእውነት በጣም የምር ነው በቃ የተጨነቀችው። የምር ሃይሚ ነይ መጣ ፕራንክ ነው። እሺ እግዚአብሔር ፕራንክ ነው። እሺ ማመን ራሱ አልቻለችም። የምር ማርያም እንደዚህ ያደርገኛል። እንት ያማል እንዴ እግዚአብሔር አቦ ዞር በር ማርያም የስራን እስቲ እንግዲህ ምን እንላለን? ብሩኬ በጣም ተጫወተበታል። ከዳኒ ጋር ሆናችሁ ተጫወታችሁባት። ምላሹን ጠብቅ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። ዘና እንዳላችሁበት ተስፋ እናደርጋለን። በሚቀጥለው በሌላ ቪዲዮ እስከምንመጣ በያላችሁበት ሰላማችሁ ብዝት ይበል። ቻው